በተለይም ደግሞ በዚህ ቦታ ላይ የመናፍቃን መናኸሪያ ብዙዎችን ወንድሞችን የሚነጥቁበት ከተማ በመሆኑ በተለይ ነገሮችን ከበድ አድርጎት ለዓመታት አሳልፏል። የሚገርመው እግዚአብሔር ፈቃዱ ሆኖ ዛሬ እዚህ በተሰበሰብንበት ምክንያት እግዚአብሔር ስራውን ሲሰራ በሰዎች ላይ ያለውና ነገር እግዚአብሔር በላይ ቅዱሳን ነው። እግዚአብሔር በወዳጆቹ ላይ አድሮ ስራውን ይሰራል ማለት ነው። እግዚአብሔር ከመበታተን ሲታደገን ዛሬ በፊት ለፊት ያሉት እህቶችን ወንድሞችን እውነቱን የሆነውን ታሪክና እውነቱን የምንናገረው ነገር 7 ሆነን 5 ሆነን አሳልፈን ቀጣዩ ደግሞ እግዚአብሔር ይጨምረናል ያበዛናል እያሉ ባለንበት ሰዓት እግዚአብሔር ፈቅዶ ከዚህ 180 ኪሎ ሜትር ርቀት ላይ የሚገኙ ወንድሞችን ሊምበርግ በምትባለው ከተማ የሚኖሩ ወንድሞች ለዋራሸትን እነደረጀን እነጥናየትን እና የመሳሰሉ ቤተክርስቲያኖች በአጋጣሚ እግዚአብሔር ፈቅዶ በአባት ስልጣኖስ አማካኝነት ወደ እነሱ ሰፈር በመሄድ እዚህ ያሉትን እህቶች እዛ ያሉትን ወንድሞች አገናኝተው ዛሬ እዚህ የተደረሰበት ዕለት
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መልአከ ልሳነ ሙቤ የዮሐንስ ሀገራችን ስራ አስኪያጅና የፍራንክፈርት ምስካየ ኅዙናን መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ክቡራን ወላጆች